በጣም ነው የምትመቸኝ። እናንተ የአዶናይ ገርማችኋል። እንኳን አዶናይ ማለት ነው የአዶናይ ተማሪ ራሱ ታሸንፋለች። አዶናይ በጣም ደፋር ሰው ነው። የሱ እርዳታና የሌላ ሰው እርዳታ በጣም ይለያያል። አዶናይ የሆነ ወቅት ላይ እኮ ስትለምን አልነበር? እንዲያውም ኢትዮጵያ ውስጥ እንደዚህ ሾው የምታደርገው ወጣቱ ላይ የኔን ምክር ከመስማት እኔን መተረብ ይቀላቸዋል። እወዳለሁ፣ አከብራለሁ። በጣም ምርጥ ሰው ነው፣ ትለያለህ። እንደዚህ አይነት ፍቅር ላይክ ከላይ ነው። ስለ መኪናው አይደለም፣ ስለ ቮቱ አይደለም፣ ስለ ማሸነፉ መሸነፉም አይደለም፣ ስለ ፍቅራችሁ ነው። ምንም አይነት ቪዲዮ ብትለቅ ሰላም ኖት ማማ፣ እንዴት ኖት? ደህና ኖት? ምን ነው ፎሎወርዝ እናጠፋ እንዴ? ቡም ቡም ቡም፣ እንደምን አላችሁ? እንደምን ቆያችሁ? ሳምንቱ እንዴት አለፈ? ዛሬም በአዲስ ቪዲዮ መጥተናል። ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዶናይ አታርፍም? አርፋ አትቀመጥም? አንተ ምን አይነት ሰው ነው? ኢትዮጵያን ሕዝብ ወጣቱ ልታበላሽ ነው እንደመጣው ዱቄት የሆንክ ሰውዬ በእናት የሆነ ወቅት ላይ እኮ ስትለምን አልነበር? እንዲያውም ኢትዮጵያ ውስጥ እንደዚህ ሾው የምታደርገው ወጣቱ ላይ ጨርቄን አውልቄ እዚህ ላይ በድፍረት እንድሰራ ያደረገኝ ማን ይመስላችኋል? አዶናይ ነው። ክብር ለአዶናይ። አይገርምክ? ከ4 ዓመት በፊት ማለት ነው 5 ዓመት በፊት ሸልተር ውስጥ ሆኜ ነው። ከሸልተር ውጣ እያሉኝ እየለመኑኝ ነው። ውጣ አንተ ልጅ መውጣት አለብህ፣ ቤትክ ተከራይ። የዛኔ ባንክ አካውንቴ ውስጥ ስንት ብር ነው ያለው? $300። ቆይ ጠብቀኝ። $300 ብቻ ነው ያለው ባንክ አካውንቴ ውስጥ። $300 ይዤ ከሸልተር ውጣ እየተባልኩኝ ነው። ካናዳ ምን እንደሆነች አላቅም። ለዛም ነው አንተ አሁን በስቃይ እያለፍክ ነው ያለው። መሬት ነክተሃል። እድሎች እያመለጡ ነው። ሊሳካልህ አልቻለም። እየተሰቃየን ያለው እየፈጋን ያለው ወንድም አለም ግን እያለፍክበት ያለው ሁሉ ነገር እግዚአብሔር እያስተማረክ ነው ያለው። ያንተ ህይወት ካንተ በላይ እግዚአብሔር እየተቆጣጠረው ነው ያለው። አንተ የምትቆጣጠረው ይመስልሃል ህይወትክ። አትቆጣጠረውም አንተ ወንድም አለም፣ እግዚአብሔር ነው እየተቆጣጠረክ ያለው። ሆን ብሎ ማለት ነው ዲዛይን ያደርጋል። በቃ ወደዛ ቦታ እንድትሄድ፣ እዛ ቦታ ላይ ሄደክ እንድትጎዳ፣ እዛ ቦታ ላይ ሄደክ በዛው እድል እንዲያመልጥክ፣ እዛ ቦታ ላይ ሄደክ እንድታለቅስ፣ እዛ ቦታ ሄደክ እንድትባረክ። በስቃይክ ልክ በረከትህም ትልቅ ነው። እሱን ነው የተማርኩት። የዛኔ ያ ህይወት የማያልፍ መስሎኝ ነበረ። ሳለቅስ ማለት ነው እኔ አልቆልኛል ብዬ ነበረ። አገር ቤት ልመለስ በቃ ምን ያደርግልኛል ይሄ። ግን አሁን ሆኜ ወደ ኋላ ተመልሼ ሳየው አመሰግናለሁኝ እንደውም በዛ ስላለፍ። እወዳለሁ፣ አከብራለሁ። በጣም ምርጥ ሰው ነው፣ ትለያለህ። ወጣቱ ላይ ለራሱ የከፋው ወጣት ስንት ወጣ ወረድ ያለበት ወጣት ላይ መተህ እንደዚህ የምትንበጨራረቀው ምንድነው? አንተ ማነህ? ጸዳ ስትሉ ማለት ነው ቅጥል። ራሳችሁን ውድድ ስታረጉ ማለት ነው ቅጥል። ቆንጆ ነኝ፣ ህይወት የተቃና ነው፣ ተመችቶኛል፣ ገራሚ ህይወት አለኝ ስትሉ ማለት ነው ሰዳቢያችሁ ብዙ። ራሳችሁ ስትወዱ የእናንተ አንቋሻሽ ብዙ። ስትዳከሙ ምስኪን ስትጫወቱ ህይወት ስትበድላችሁ የሚላችሁ መብዛቱ። ብዙ ሰዎች ከነሱ ስትበልጡ ትክክለኛ ጸባያቸው ይወጣል። ከነሱ በታች እስከሆናችሁ ግን እነሱ ደህና ናቸው፣ እናንተም ደህና ናችሁ። እየተባለላችሁ ትኖራላችሁ፣ ፍቅር እየተሰጣችሁ ትኖራላችሁ። ከፍ ለማለት ስትሞክሪ ግን አዳሜ የሚጎትትሽ በሚሊዮኖች ናቸው። እምብየው አልጎተትም። ሳይ ታባቱ ትንሽ ማስተዋል የሚባል ነገር የለም እንዴ? ቆም በልናስ ምን እያረኩ ነው በል። የምር ሁላችሁም አንተም ቶሚም የሚባለው የጂም ቤት ምናምን ያለው ልጅ በጣም ነው የምናቀ። በተለይ ቶሚን ያውቀዋለሁ። ቡልቡላ ጣራ ላይ 200 ብር እያስከፈለ ጂም ሲያሰራ ነው የማውቀው። ከዛ በኋላ ነው የሆነች ምናምን ማለት አለና ከዛ ሰራ። በቃ አሁን ያለበት ደረጃ ደረሰ። አይ ዶንት ኬር ይመቸው። ግን በቃ አረፉ። ወጣቱ በጣም ለራሱ ከብዶታል ኑሮ።
ልታግዙት ከቻላችሁ አግዙት እንጂ እናንተ እየተሽረቀረቃችሁ ወጣቱ ላይ ሞራሉ ላይ አትረማመዱበት። ለበረከቴ ስግጥ፣ ለገንዘቤ ስግጥ፣ ለህይወቴ ስግጥ 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 ስግጥ። ከኔ በላይ አዋቂ የለማ ግን ስግጥ። ተምር ያለዋ ግን ስግጥ። ባለስራ ነኝ ግን ስግጥ። የሚያከብሩኝ ሰዎች አሉ ግን ስግጥ። ይሰግጣል። ቀጣይ ዓመት ይህ ዓመት ማለት ነው ይሰግጣል። 2018 ልሰግጥ ነው እኔ 2018 ልሰግጥ ነው እኔ ልሰግጥ ነው። ተው ይጠፋቱኝ በቃ ሰግጬ ነው እንዲያልፍልኝ የምፈልገው። እንዴ ቲክቶክ መልእክት ልኮልኛል። አንተ ካልሰገጥክ አያልፍልህም። አዋቂ አትጫወት ዝም ብለህ። እንዴት ናችሁ? ጤና ይስጥልኝ። ሰላም ነው ወይ? ኧረ ወደዛ የኢትዮጵያ ህዝብ እኮ ይናል ደደብ አይደለም። ያውቃል የሚጠቅመውና የሚጎዳውን የሚያውቅ ሰው ነው። እህቴ በዚህ ዘመን ጠላት ካገኘሽ ማለት ነው እልል በይ። ጠላት ነው አንቺ የሚያሳየሽ ሀብታም እየሆንሽ እንደሆነ ወደ ሀብትሽ ወደ በረከትሽ ስትቃረቢ ማለት ነው። ማርያም ነው የምልሽ። ለምን እንደሆነ አታውቂም። ጠላት ከቀኝ ከግራ ይመጣል። የሚቀናብሽ ሰው ምንም ሳታረጊ እኮ ነው። አንቺ እኮ ራስሽን እየሆንሽ ነው። ግን አንቺ ማይታየሽ እነሱ ይታያቸዋል። አንቺ ማይታየሽ ማለት ነው የነሱ የቅናት ሰይጣን አለባቸው ይታያቸዋል። ለዛም ነው 10 ጠላት ስታገኝ ማለት ነው 10 ማለት አለብሽ። 100 ስታገኝ ማለት ነው በቀን ፕሮግራም አድርገሽ 20 ጠዋት 20 ምሳ ላይ 20 የመክሰስ 20 ደግሞ እራት ከመተኛትሽ በፊት እልል ማለት አለብሽ። ይህ ማለት ወደ በረከትሽ እየተቃረብሽ ነው ማለት ነው። ጊዜያቸው ሰጥተው አንቺን የሚጠሉሽ ከሆነ የሆነ ኃይል አለሽም፣ አንቺ የማይታይሽ ኃይል የሆነ ተአምራለሽ። አይታወቅሽም፣ አንቺ ግን አይታወቅሽም። እግዚአብሔር ደግሞ በረከትሽ እየቀረበ እንደሆነ የሚያሳውቅሽ ማለት ነው በሰዎች ነው። አዶናይ በተለይ ከዚህ በኋላ ምንም አይነት ቪዲዮ ብትለቅ እመነኝ አለቀም። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለበረከቴ ድድብ፣ ለገንዘቤ ድድብ፣ ለስኬቴ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። እንደዛ ቢሉኝስ ድድብ በቃ እንዴ አልፋታህም። በቃ ደስ አይልም የምታደርጋቸው ነገሮች። ስለዚህ ጃኒ ተብየውን የራፊሽ ስንት በጣም የሚያሳዝን ጨዋ ሴት ልጅ ያለችበት ሀገር ነው ያለ ነው። እሺ በቃ ረፊ አንገትሽን ደፋር ይዩኝ ማለት ደግሞ እግዚአብሔርም አይወድም። ገብቶሻል? በቃ ሰከን በይ እስቲ እንደ ሴት ሆኚ። ፈሪ ነበርኩኝ፣ ድፍረት የሌለኝ አይናፋር ነበርኩኝ። ሰዎች ቀና ብዬ ማውራት የማልችል ሰው ነበርኩኝ። አያችሁ አንድ ቀን ህይወቴ ተቀየረች። እቺ ቀን ደግሞ ተስፋ የቆረጥኩባት ቀን ነበረች። ራሴን ላጠፋ ያሰብኩባት ቀን፣ የመጨረሻ ቀኔ እሷ መሆን ነበረባት። ግን እግዚአብሔር ልቤ ላይ መጥቶ ሹክ አለኝ። አዶናይ ህይወትህን አይደለም ማጥፋት የፈለከው፣ የድሮ ማንነትህ ነው ማጥፋት የፈለከው። ያ አይናፋር ማንነትህ ነው ማጥፋት የፈለከው። ፈሪው ማንነትህ፣ ሰዎች ቀና ብለው ማውራት የማይችለው ማንነትህ፣ ከሰዎች በታች ነኝ ብሎ የሚያስበው ማንነትህ፣ እሱን ነው መግደል የፈለከው። አያችሁ ብዙዎቻችን ተስፋ ቆርጠናል። ተስፋ የቆረጥነው ደግሞ በህይወት ይመስለናል። በህይወት አይደለም ተስፋ የቆረጥነው፣ በድሮ ማንነታችን ነው። ስለዚህ የድሮ ማንነታችን ለምን አንገድም? ለምን እንደ እባብ ያ የነበረው ቆዳችን አውጥተን ለምን በአዲስ ቆዳ መራመድ አንፈልግም? አንጀምርም? ብዙዎቻችን ግን እንፈራለን። የሚወዱን ሰዎች አሉ፣ በዛ ድሮ ማንነት የሚያከብሩን ሰዎች አሉ። በድሮ በማይጠቅመን ማንነታችን እየተከበርን እስር ውስጥ እንኖራለን። ልባችንና ማንነታችን ታስሮ ይገኛል። ስለዚህ በውሸት ማንነታችሁ የሚወዷችሁ ሰዎች ስትቀየሩ ከጠሏችሁ እነሱ ሰዎች የእናንተ አልነበሩም። ስለዚህ ተቀየሩ ዝም ብላችሁ ባካችሁ። ስኬታችሁ፣ በረከታችሁ አዲሱ ማንነታችሁ ላይ ነው ያለው። እግዚአብሔር ከእናንተ ጋር አለ። እወዳችኋለሁ።
ሰላም ኖት ማማ፣ እንዴት ኖት? ደህና ኖት? ምን ነው ፎሎወርዝ እናጠፋ እንዴ? በብዙ አይነት መንገድ እኮ መፈመስ ይቻላል። ምን የግድ የሚሰራን ሰው እኮ ዲስካሬጅ በማድረግ መሆን የለበትም። ባይዘዌ የሚያምን ብቻ አይደለም መስሎ ሳይሆን ተለውጦ ያሳየን ጀግና ወጣት ልጅ እኮ ነው እንዴ። ምን ጉድ ኖት? ከየት ነው ግን የመጡብን ማማ? አመጣጡን እኮ ለሁላችንም ግልጽ አድርጎ ነግሮናል። ላይፍ በአንድ ወቅት ከባድ ሆናበት ተስፋ የቆረጠበት ወቅት ነበር። እንደውም እኮ ራሱን ለማጥፋት የወሰነበት ወቅትም ነበር። ነገር ግን ከዛ ህይወት ወጣ። ያጠፋው ራሱን ሳይሆን የድሮውን ማንነቱን ነበረ። ዛሬ ግን ተለወጠ። ተለውጦም ወጣቱ እንዲለወጥ በማድረግ ሰውን በመርዳት ላይ ይገኛል። ምን አድርግ ነው የምትዩ ማማ? በወጣቱ ሞራል ላይ አተረማመድ ላሉት ነገር በወጣት ስም ለመነገድ አይሞክሩ። እድሜዎትም አይፈቅድለውትም። እሺ ማማ? እማማ ይሞቱ ወጣቱን አይወክሉ። የሚሰሙኝ ከሆነ ልጁ ይስራበት፣ እንቅፋት አይሆኑበት። መስራት ባይችሉ ዝም ይበሉ። ፎሎወርና ፍምስናን ከፈለጉ በቃ ገስት ይበሉ። ግግም ይሉኝታ ምናምን የሚለውን ይተውና በቃ ገስት ብለው ይፈምሱ። የእርሶም ዶላር ያገኙ። ምንድነው የድንገት ተነስቶ ከሌ እንደዛ ነበር እንደዚህ እንትን ነበር እንደዚህ። አሁን እንደው ማን ይሞት በእርሶ እድሜ አሁን እንደው መልካም ነገር ያደረጉት ነገር አለ? እስኪ ወጥተው ምናልባት ሳናቆት ለቅርብ ቤተሰብ ምናምን አድርገው ይሆናል። የተው እንጂ ማማ፣ ዝም ብሎ ነውር አይደል እንዴ? ዝም ብሎ ከመሬት ተነስቶ እንደዚህ ሰርተ እንደዚህ እንትን ብለ እንደዚህ ወጣቱን እንትን ብለ በወጣቱ እንትን ላይ አትረማመድ። የእርሶም አይረማመዱ በወጣቱ ላይ፣ በሚሰራ ሰው ላይ አይረማመዱ፣ ይረፉ። ሰግጥ 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 ለህይወቴ ሰግጥ፣ ለበረከቴ ሰግጥ፣ ለገንዘቤ ሰግጥ 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 ፈምስ ፈምስ